ዘመዶች ከበውሽ ሊሆን ይችላል ብቸኛ ነሽ ሰው ከገንዘብ ይበልጥ ሰው ከስልጣን ይበልጥ ሰው ነው የሚደርስልን ብቸኝነት እንደ ችግር አንስተን ልናወራው የሚገባ ነው ሎንሊነስ ፊሊንግ ነው ስሜት ነው it's your feeling የሰው መኖር አለመኖር አይደለም ዘመዶች ከበውሽ ሊሆን ይችላል you feel lonely feeling ስለሆነ ባለትዳር ትሆኛለሽ ሰዎች ይኖራሉ you feel lonely ብቸኛ ነሽ መስሪያ ቤት ከብዙ ሰዎች መካከል ነው የምትሰሪ ግን you feel lonely ብቸኛ ነሽ feeling ነው ውስጣዊ ስሜት ነው እና ይሄ ነው አሁን እንደ ህመም እየታየ ያለው የብቸኝነት ስሜት የባይታዋርነት ስሜት የመጠቃት ስሜት ብቻ የመሆን ስሜት ሎንሊነስ ተብሎ ኢፒደሚክ ነው አሁን ዓለም አቀፍ ችግር ነው እየተባለ ያለው ይሄኛው ስሜት ነው ብቸኝነት ይሰማሻል ሰው መሃል ሆነሽ በሰው ተከበሽ ብቸኝነት ይሰማሻል እና አሁን በቅርቡ አሁን አሜሪካ ውስጥ እንግዲህ ትላልቅ ከጤና ጋር የተያያዙ ትላልቅ ድርጅቶች አሉ በጣም ትልቁ ድርጅት CDC ነው ሴንተር ፎር ዲዚዝ ኮንትሮል ማለት ነው እና ደግሞ FDA አለ ፉድ ድራግ ኦቶሪቲ እንደዚህ የሚባል ነው CDC ሎንሊነስ ላይ ሰሩ ምን አሉ መሰለሽ ከ3 ሰዎች አንድ ሰው ብቸኝነት ስሜት ይሰማዋል ሎንሊነስ ይሰማዋል ይሄ ፊሊንግ አለ በዚህ አታክ ይደረጋል ችግር አለበት ከ3 ሰው አንዱ በአሜሪካ በሌሎችም ሀገሮች ከዛ ውጤቱ ምን አለ ይሄ ሎንሊነስ ስሜት የሚያመጣቸው ችግሮች አሉ ብለው ዘርዝረዋል ልንገርሽ አንደኛ ይሄ ሎንሊነስ ፊሊንግ ጭንቀት ያመጣል ብዙ ጊዜ ጭንቀት አንዛይቲ ኒውሮስ የተለያየ ጭንቀት አይነት ያጠቃቸዋል ብቸኝነት ስሜት ያላቸው ድብርት ዲፕሬሽን ያመጣል ብቸኝነት የልብ በሽታ ያውን ሳይንስ ነው CDC ነው ያወጣው ሴንተር ፎር ዲዚዝ ኮንትሮል የአሜሪካን በልብ በሽታ የመጠቃት እድላቸው ትልቅ ነው ብቸኛ ሆኑ ሰዎች ይሄ ስሜት የሚሰማቸው ታይፕ 2 ዲያቤቲስ የሚባለው ታይፕ 2 ዲያቤቲስ ማለት ታይፕ 1 ከህፃንነት ጀምሮ የሚመጣው ስኳር ነው ታይፕ 2 ደግሞ አዳልት ከሆንሽ በኋላ ትልቅ ከሆንሽ በኋላ የሚመጣ ነው ታይፕ 2 ዲያቤቲስ በብቸኞች ላይ ይበረታል ዲሜንሺያ የመርሳት ችግር ከመርሳት ጋር የተያያዘው ህመም እሱም ከብቸኞች ጋር ብቸኝነት በጣም ይጠቁበታል ከዛ አዲክሽንስ የህመም አይነቶች የሱስ አይነቶች የተለያዩ ሱሶች ከሰው መሃል ካሉት ይልቅ በብቸኝነት ስሜት የሚጠቁት በአዲክሽንስ ይጠቃሉ ሱሳይዳል ቶትስ ራስን የማጥፋት ስሜት እና ደግሞ ራስንም ማጥፋት ይሄም ከብቸኝነት ስሜት ጋር ይያያዛል እድሜያቸውም ያጥራል ይሄ ሁሉ ችግር ምንድነው ጭንቀት ዲፕሬሽን ሃርት ዲዚዝ ዲያቤቲስ ዲሜንሺያ እንደዚህ የብቸኞች ችግር ነው ብቸኞች ሲባል ግን ያ በምርጫ የተደረገው ሶሊቲዩድ አይደለም ወይም ሰው የሌለም አለ ግን ፊሊንጉ ብቸኝነት የሚሰማቸው ባይተዋር የሚሰማቸው ሰዎች በእነዚህ ይጠቃሉ ተብሎ CDC አውጥቷል ስለዚህ ልንነጋገርበት የሚገባ ነው ማለት ነው ብቸኝነት እንደ ችግር አንስተን ልናወራው የሚገባ ነው ይሄ መሰበር አለበት ብቸኝነቱ መሰበር አለበት የሚገርምሽ ብቸኛ ምን ሆኖ እኔ ሳይ ብዙ ጊዜ ሰው ክላስ የሚባለው ነገር ክላስ በኔ ክላስ መደብ በቃ ልክ እንደኔ የሆነ ሰዎች ይላሉ በቃ ሀብታሞች ከሆኑ ከሀብታሞች ጋር ምሁራን ከሆኑ ከምሁራን ጋር ዝነኞች ከሆኑ ከዝነኞች ጋር የመዋል ነገር እሱ ነገር ብቸኝነትን ያባብሳል እንጂ የሚወዱን ስለኛ ግድ የሚላቸው ሰዎች አሉ እኔ አንዴ ተገረምኩበትን ከቢሮ ወጣለሁ ከቢሮ ስወጣ ትንሽ አደገኛ የሚመስሉ 2-3 ወጣቶች ታደል የሆኑ እንትን ያሉ ይመጣሉ ወደ መኪና ለመጣ ስል ይመጣሉ ወደኔ እና እኔም አይቻቸዋለሁ ግን ምንም አደጋ አልታየኝም ቢሮ አካባቢ ያሉ ወጣቶች ግን አዩአቸው ከዛ ደከም መጡና ክብ ሰሩና ቆሙ ምንድነው አላቸው ወደኔ ሲመጡ አመጣጣቸውን አይተዋል እነዚህ እዛ ቢሮ አካባቢ ያሉ ልጆች ግን መጡ እና ምንድነው አላቸው እነዚህ ልጆች እኮ ነው ሰላም አላቸው ይሆናል ሰው ስለምንመርጥ ነው ጎረቤቶቻችንን አስበያቸው ቢያመኝ
መተው በቃ ምናምን ብለው ጉድ ብለው እናቶች በሌላ ጊዜ ሰላም አላቸው እናቶች መተው ጉድ ብለው ምናምን ሽሮ ሰርተው ፍትፍት ሰርተው አብልተውኝ ይሄዳሉ። ሐዘን ሲደርስብሽ ነው የምታያቸው። ሰላም ያላልሻቸው እናቶች ጎረቤቶችሽ ነጠላቸውን አዘቅዝቀው መተው ሲያለቅሱ ስታያቸው እነዚህ ሰዎች ያውቁኛል እንዴ ብለሽ እስክትይ ድረስ ሰው ስለምንመርጥ ነው እንጂ ሰው ስለሌለ አይደለም። አሁን ባለፈው እኔ ቢሾፍቱ ስልጠና ላይ የነበርኩ ጊዜ ይሄ ጓደኞቼ ምናምን የምላቸው ሰዎች የጠፋህ ምናምን ብለው አልደወሉልኝ። ግን የመስሪያ ቤት ጋር ቢሮ የምውልበት ጋር የጥበቃዎች አለቃ አለ፣ ሱልጣን ይባላል፣ ሙስሊም ነው። ከዛ ደጋግሞ ይደውላል። 3 ቀን 4 ቀን ሲያጠኝ ደጋግሞ ይደውላል። ከዛ አነሳሁለት። ምን ሆነሃል ሱልጣን? የት ሄደህ ነው ዶክተር? ምን ሆነህ ነው? እኔ እኮ ችግር የገጠመህ አንድ ነገር እኮ ያደረጉ መስሎ ከልቡ ነው። አንድ ነገር እኮ ያደረጉ መስሎኝ ነው እንዴ እኔ እኮ አስቤ ነው። ከዛ ቆምኩና አሰብኩኝ። አሁን ሱልጣን ምንድን ነው ስለኔ የሚያስበው? አየሽ ሰዎች አሉ። ችግራችን ሰው ስለምንመርጥ። ስለዚህ ስለኔ የሚያስብልኝ ሰው አለ ወይ ግድ የሚለው ሰው አለ ወይ ብለን ካልን አለ። ግን ስለማናቀርባቸው በክላስ ምንን የሚመስል የሆነ የራሳችን ክራይቴሪያ ስለምናወጣ ነው እንጂ ሰውን ይጠቀማል። ባለፈው እሸትን ታውቂዋለሽ? እሸት ስዊድን ያለው እኔ ቢሮ ጋር አንድ እናት አሉ የሚለምኑ እናት ናቸው። አምሮ ቀይ ሴትዮ ምናምን ምስኪን ናቸው። እና እሱ ምን አለኝ ደውሎ የምጦራቸው እናት ፈልግልኛል። የምጦራቸው እናት። ከዛ ነው የወጣው ፎቶ አነሳኋቸው እያሳኳቸው ምናምን ከኔ ጋር እንግባባለን። እዛ ባንክ አካውንት ያሉቶች አለኝ አሉ። ከዛ ባንክ አካውንቱን ፎቶአቸውን ላኩለት። አሁን በወር ብር ይልክላቸዋል። ሴትዮዋ ልመና አቆሙ። ሰው ሆነላቸው ማለት ነው። አያውቁትም። ልጅ ሆነላቸው፣ ጧሪ ሆነላቸው። እና ሰው አለ። ግን ምንድነው እዚህ ጋር ፖይንቴ? ሰው አንናቅ፣ ሰውን ቫልዩ እናድርግ። ሰው ከገንዘብ ይበልጣል። ሰው ትልቅ ነው። ሰው የከበረ ነው። በችግራችን ጊዜ ነው የምናያቸው ሰዎችን። ወደ አንቺ የሚመጡ ሰዎችን አክብረሽ ለተመልካቾቻችን የምንለው ይሄንን ሰውን ቫልዩ አድርጉ። ሰው ከገንዘብ ይበልጣል። ሰው ከስልጣን ይበልጣል። ሰው ነው የሚደርስልንና ሰዎችን ቫልዩ ማድረግ አለብን።